የአእምሮ የመጅኑን ወይም ደግሞ የእንትን ዶክተር መሄድ አለባት ጋይስ። ይኸው ታሪ ከዚች በኋላ እንዲች ብለሽ እንዳትደውይላት፣ እንዲች ብለሽ አንተም እንዳታናግራት። ምን ቤት ሂደን እንኳን አላህ ተረፈሽን በል። እንግዲህ ምን ያደርጋል? ይኸውልሽ አየሽው ሳ የላኩልሽን የፖሊስ ማህተም ነበር ያለበት። ይኸው ግብ ሰው ያላከኝ ይኸው እንግዲህ ምን ማድረግ ይቻላል? ውዴ የበላችሁ ልጅ ናት የዚህ ሁሉ ታሪኳ። ኧረ ተባበሩን፣ ስማችንን በደህና ብር እንኳን አስነሱ። ተው ማሚ ባለ ጉዳዩ ምን እንዳለች በዚህ ጉዳይ አይደለም ባሏ ትቷት ስለሄደ ነው። ኧረ ይቅርበል። አልስቅም ባለ ጉዳዩ እኮ ታች ቆመን እንደሆነ ዘግታናለች። እስኪ ያስገባት ቃልቱ፣ እኛ በራሳችን መንገድ እንሂድ። መንገድ የለሽም ዝንያ እንዴ ቃልቱ? ወይ ቃልቱ ተወካይም የላትም ምንም የላትም። ዝም ነው። ተወካይ የላትም እሱ መብርሃንን በይሄ ልጅ ምክንያት የእነሱን በመለስ ሌላም ትምህርት ወስደታል። አያውዲ አይሰማም? ይሰማል። ጨርሹ። የእኛም ፕሮሰስ ስትጀምር እርጉዝ ነበረች እና ስትወልድ ባሏም ከጎኗ አይደለም የወለደችን በኦፕራሲዮን ነው ያለች እና በዛ ነው እንጂ በእኛ ብር አይደለም። አይተሻል አንቺ ወይስ ልክ እነ ሳራ ጓደኞቿ ናቸው እንደተባለው ወሬ ነው የሰማሽው? አለች እኮ አለችሽ አክስቴ እንዳወራች ነው እንጂ አላየኋትም። አሁን ቅድም ይህንን ወሬ አቁም ያላልንሽም እኛ እሷን ሰምተሽ አታውሪ ስንልሽ እንደገና ሌላ ታሪክ ይዘሽ መተሽ ታወሪያለሽ። አሁን አይ በእኛ እንዳይመስላችሁ ብዬ እኮ ነው እንጂ ለሌላ ሰው ምን ማረጋገጫ አለሽ? ለዚህ ምን ማረጋገጫ አለሽ? አሁን አንቺ በእንቅርት ላይ ጆሮ ደግፍ አትሁኚ፣ ብርሽን ብቻ ጠብቂ እሺ። ይብረድላትና ነገሯን ከተረጋጋች በኋላ እንደ አዲስ እነሱ ያናግሯታል። እሺ ነገ እናንተ ናችሁ ሰበብ ነው የምንባለው ሁላችንም። መጀመሪያ አንቺ ከዛኛ ይሳቅ እኔ አውርቻለሁ። ይኸው የተባልኩትን ይዤ መጥቻለሁ። በዚህ ጉዳይ አይመለከተኝም። ፀሐይ በምትፈልገው ሰው ትጨርስ። እሺ ወንድም ይሳቅ፣ ሌላ ጉዳይ ካለ ለእኔ ስጠኝ። በህግ ብትሄጂ ይሻልሻል። በስነ ስርዓት ነገች ልጅ አንድ ነገር ብትሆን ሁሉም ነው የሚጠራረገው። አይመለከተኝም። እሺ ይሳቅ ሰምተሃል ወንድሜ? እንትና እሺ ወንድሜ አይመለከተኝም። ምክንያቱም መጀመሪያም እሷ በማታውቀው ነገር አፏን ስከፍት ነበረች ፀሐይ የምትባለው። አሁንም በባሏ ጉዳይ ነው አለ። እኔ በባሏ ይሁን በማን የሰው ህይወት ያሳዝነናል። ሲቀጥል ደግሞ ምንም ነገር ቢመጣ ተጠያቂነት የለውም። እሺ ይሳቅ፣ ምክንያቱም ይኸው ደወልኩኝ ደውያለሁ። አሁን እሷ የምትለው እናቴን አንድ ቃል ላውራና እስከ መጨረሻ ምንም ቢሆን ችግር የለብኝም እመጣለሁ ነው የምትለው። ከመጣች መልስ ትስጣችሁ እናመጣታለን። ካልመጣች ግን ከዚህ በኋላ እንትን እንዳትል ይሳቅ። ኖ ሳሪ በቃ አትምጪ በያት። ልጅቷ በስነስርዓት ወረቀቶች አሏት አይደለ? በህግ ሄዳ ትጠይቃት። እንደዛ ይሻላል። ምክንያቱም ውስብስብ ነገር ውስጥ አንድ ነገር ልንገር፣ የሆነ ነገር ብትሆን እነ ሳራ አውልተው እነ ከሌ አውርተው ችግር ይመጣል። ስለዚህ እኔ ደግሞ አንተን ስላሳየኝ እንዲህ ነው ብዬ እውነቱን ነግሬሃለሁ፣ አልዋሸሁም። እቺ ደግሞ ፀሐይ ባል ጠማማ አጥምማ ሌላ ነገር ጎትታ ይዛ መጣች። አሁን ልጅቷ ደግሞ ይኸው ይቅርታ በቃ ለሁሉም ነገር የፖሊስ ማስረጃ አለ። እቺ ልጅ አንድ ነገር ብትሆን ስለ እሷ ለመሆኗ ፈርቼ ሳይሆን
እኔ አላውቃትም። ልክ ነው ልክ ነው። አይ መፍራትና ለመፍራት አይደለም፣ ሰበብ መሆን አያስፈልግም ለምንም ነገር። ያጠፋን ማጥፋት ሳይሆን ማስተካከል ነው የተያያዘው እዚህ ጋር። ማስተካከል ሳንችል ስንቀር ደግሞ ሌላው የሚመለከተው ክፍል ያስተካክላል፣ ይዛ ወደሚመለከተው ክፍል ትሄዳለች። በተረፈው እኔ ባለፈውም ለልጁ ነግሬዋለሁ። በቃ እኔም እየመለሰችልኝ አይደለም። ኤምባሲና እና ኬዝ መክፈት ትችላለህ ብዬ ነግሬው ነበረ። ስራ ነኝ ምናምን ስላለ ነው። ጣልቱም ደግሞ የሆነ ነገር ሄደሽ እንዳትሞክሪ እንደዚህ ተውኛል ብለሽ ልጁ በነፍስ አለ እዚህ ጋር፣ እሱ ራሱ ሄዶ በህግ ነው የሚጠይቅሽ። ሞኝ እንዳትሆኝ። አሁን ግን ምን እናደርገው? ጫልቱ ትናገሪያለሽ አትናገሪም? ስለዚህ ልጅ ጫልቱ ያንጭልሽ በቃ ሙኒት ሁሉም ነገር ይቅርታ ሳሪ አሴታል ዝርዝር አልኩ እየመለሰች አይደለም። አይ በስልክ ማትመልስም በዚህ ማትመልስም። ይኸው እየደወልኩላችሁ ለቻረን ጫልቱ መልሺ። በቃ አሁን ቦታ ይስተካከልለትና አድሮ ነገ ጠዋት ኤምባሲ ይሄድ። ይሳቅ ምን ይመስላል? ፓስፖርትም አልሰጠችውም እኮ። እሱማ እዚህ እኮ ነው የሚቀመጠው። እሷ ጋር እኮ ነው ያለው እኮ ልጁ። ባሏ እዚሁ ይቀመጥና ፓስፖርቱን ሳይዝ አትሊስት ከላይ